እኔ እናንተ አብረን መሆን ያለብን ሰዎች አይደለንም። እንዴ ብታስላም መለያየት የምታወሪ የኔን ምላሽ ጠብቅ አይደለም ካንቺ መጣው። እንዴት አችሎሽ ነው ሩታ? የሰው ልጅ ነኝ በቃ ጨክናለሁ። አንዳንዴ ቆርጥልኛል። ቆርጦልሽ ከኔ ጋር ያለሽ ነገር ቆርጦልሽ ነው ሩታ? ቆርጦልሽ ነው? ሳልፈልገውም ቢሆን አዎ፣ መሆን ባይኖርበትም አዎ። እንዴት አስቻለሽ ሩታ? በእግዚአብሔር እኔም አንተም በማንፈልግበት መንገድ ውስጥ መጓዝ የለብንም። በቃን፣ ይበቃናል። አትፈልገውም ይሄንን መንገድ አውቃለሁ። እኔም አልፈልገውም ከአሁን በኋላ። ስለዚህ ምርጫችን መለያየት ነው መሆን ያለበት። ብዙ ነገሮች ጥያቄ ሆነውብኝ ነው የቀሩት። እነዛ ነገሮች በቃ ይቅሩ፣ ጥያቄ እንደሆኑ ተዋቸው። መልስ ማግኘት አልፈልግም፣ ምክንያቱም መልስ የላቸውም፣ አያስፈልጋቸውም መልስ። ግን ከነ ጥያቄዎቼ ከነ ብዙ ጥያቄዎቼ የምሬን ነው መለየት ነው ያለብን። እዚህ ጋር እናብቃ፣ ይበቃናል። አትለምነኝ ከዚህ በላይ ውስጥ እየተበርሽ ነው። በእግዚአብሔር ይሁንሽ። እኔ አልፈልግም። ነው አይሆንም። መቀየር የማልችለው ውሳኔ ነው። እናትሽ አልችልም። እናስተካክለዋለን። ሞክረካል፣ ብዙ ነገር ለማድረግ ሞክረሃል፣ ግን አልተቀየርክም እኮ። ምንም ሞክራለሁ፣ አልተቀየርክም። ግን ይቅርታ አድርጊልኝ። አይሆንም። ይኸውልህ አንድ ነገር ልንገርህ፣ ራስህን ጠብቅ። በምችለው ነገር ሁሉ ራስህን ላለመጉዳት ሞክር። ካሁን በኋላ ያለውን ህይወትን በሰላም ነው። ስለነበረን ጊዜ በጣም አመሰግናለሁ። በጣም ነበር መወደህ፣ ማከብርህ፣ ማፈቅርህ። ግን ሁሉም ነገር እዚህ ጋር አብቅቷል። እሺ መቀጠል አይችልም። ልቀቀኝና ልሂድ። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይኩረት ልብሽ ይዞ ጥላቻ ማርኜን ያለም የዛሬም ብቻ እመኚኝ ፍቅሬን ላለው ቃሌን በአምላክ ስም ሰጣለው። አንቺን ብቻ ስም ዘውትር